ዛሬ እስቲ ልሞግታችሁ። የቤተልሔም ሰዎች በቤተልሔም ያለውን ዋና ዋና የሚባለውን ውብ የሆነውን የእንግዳ ስፍራ በሌሎች አስይዘውት የዓለም ንጉሥን ኢየሱስን ግን ስፍራ በቤተልሔም ታጣለት። አንድ እንኳን ለክብሩ የሚመጥን ስፍራ ሊሰጡት አልቻሉም። ስለዚህ በበጎች ግርግም ተወለደ። ዛሬ ልባችሁን እንደዛች ቤተልሔም አስቧትና በልባችሁ ላይ የትኛው ስፍራ ላይ ነው ኢየሱስ ያለው? የልባችሁን ዋና ዋና የሚባለውን ስፍራ በሌሎች አስይዛችሁታል? በገንዘብ፣ በዝና፣ በእውቀት፣ በትዳር፣ በልጆች፣ በተለያዩ ነገሮች አስይዛችሁታል? ወይስ የልባችሁን ዋና ስፍራ ላይ ኢየሱስን ብቻውን ነው የሾማችሁት? እስቲ ዛሬ ሁላችሁም ራሳችሁን ጠይቁ። ማን ነው በእኔ ሕይወት ውስጥ ማን ነው በእኔ ልብ ላይ ቅድሚያ የተሰጠው ብላችሁ ሲጠይቁ፣ ኢየሱስ ካልሆነ አስቀድማችሁ ያስቀመጣችኋቸውን ነገሮች ሁሉ በልባችሁ ስፍራ የሰጣችኋቸውን ሁሉ አዋርዱና ኢየሱስን ብቻ ሹሙት መልእክቴ ነው። ሻሎም።